መጥቶ ሲናገር ሰውን ሁሉ የሚያድነው ጸጋ የተገለጠው ሰውን ሁሉ የሚያድን ጸጋ ተገልጦ እያየ በእውነት ገላትያ 3 ላይ በዓይኑ ፊት ለፊት ኢየሱስ ተስሏል፣ ተሰቅሏል። ወዳጄና በእውነት እንዳትታዘዝ ማን ነው አስም ያደረገበት? ወዳጄ በዚች ምድር ላይ ክርስቶስን እንዳትቀበል ክርስቶስን እንዳታይ የሲኖ መጽሐፍ ሲናገር ቆሮንቶስ ላይ ወደ ክርስቶስ ዞር ባሉ ጊዜ ላይ ከፊታቸው መጋረጃ ቅርፊት ይነሳላል። ወዳጄና አንተ ወደ ክርስቶስ ዞር በል። በሕግ ሥርዓት አንተ ልትድናችሁ ነው። አንተ በሕግ አንተ ልትጸድቃችሁ ነው። ለዚህ ነው እውነት እልሃለሁ ሕግ የሚያጸድቅ ቢኖር ኖሮ ክርስቶስ ኢየሱስ ባልመጣ ነበረ። ለአባቶቻችን የተሰጠ ሕግ ነበረ። በእውነት ሕግን አልፈጸሙም። በእውነት እነግርሃለሁ ክርስቶስ ኢየሱስ ዮሐንስ 1 ላይ ወደ ገዛ ወገኑ መጣ። ሕግ የሰጣቸው ሰዎች ወደ እነሱ ወገን መጣ። እነሱም አልተቀበሉትም። እውነት እላችኋለሁ ክርስቶስ ወደዚች ምድር ላይ መጥቶ ለእነሱ የምስራችን ወንጌል ይህን የሰማችሁትን ቃል አለ በጆሮቻችሁ ተፈጸመ ያለ እሱ በምኩራብ ቁጭ ብሎ ኢሳይያስን መጽሐፍ ሰጡት ይላል። መጽሐፉን በተረተረ ጊዜ የእግዚአብሔር መንፈስ በእኔ ላይ ሆኗል። የታሰሩት መፈታት፣ የተጨነቁት ግራ ለተጋቡት እውነት ለእነሱ መዳን እንዲሆን ወደፊት ተልኬአለዋል። ይህ በጆሮቻችሁ የሰማችሁት ቃል ተፈጸማል። እኔ መንገድም እውነትም ሕይወትም እኔ ነኝ። ኢየሱስ ክርስቶስ እውነተኛ መንገድ እውነተኛ ሕይወት ነው። ወዳጄ ሕይወት ትፈልጋለህ? ና ወደ ክርስቶስ። ከዚህ ዓለም ሕይወት ልታገኛችሁ እኔ ሕይወት እንዲሆንላችሁ እንዲመጣላችሁ መጥተዋል። ወዳጄ ሕይወት የምታገኘው በክርስቶስ በሀብት በገንዘብ በዚህ ዓለም ጥረት ግረት አንተ ሕይወት ልታገኛችሁ የዚህ ነው ፊልጵስዩስ 3:20 ላይ በዚህ ዓለም ሰዎች አለ አሳባቸው ምድራዊ ነው፣ ወዳቸው አምላካቸው ነው። ወዳጄ በዚህ ዓለም ሰዎች የምትመጣው ለዓለም ነው፣ ለወዲህ ነው። ወዳጄ እኛ ግን አገራችን በሰማይ ነው። ከሰማይ የሆነው ክርስቶስ ኢየሱስን ይፈርክላል። ወዳጄ ይህ እጅን ወደ አፍ ነው፣ አፉን ወደ ወር ነው። ያከማቸው ሁሉ አላፊ ጠፊ ነው። ይህ ያከማቸው ዓለም ሁሉ ይጠቀልላል። ሌላ አዲስ ሰማይና አዲስ ምድር ትመጣለች። እኛም አገራችን አዲስ ሰማይና አዲስ ምድር የሆነችው ክርስቶስን ኢየሱስን ማራናታን እንጠብቃለን። ክርስቶስ ኢየሱስ ዮሐንስ 14 ላይ እኔም እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ። ወዳጄ እኔ ባለሁበት በዛ እናንተም ትኖራላችኋል። ወዳጄ ጌታ ኢየሱስ ክርስቶስ ወስደን ይመጣል። ማራናታ ክርስቶስ ኢየሱስ እመጣለሁ እንዳለ መጥቷል። በእውነት እሄዳለሁ እንዳለ አድርጓል። ተመልሼ እመጣለሁ